የጨለማ ንጋት ልንለው እንችላለን። ለንጋት ቅርብ ነገር ግን ደግሞ ጨለማ የሆነበት ነው። አይነት የንጋት ጨለማ የሚባል በተለምዶ ሌሊቱ አልፎ ንጋት ሲቃረብ የሚከሰት ክስተት ነው። ሁኔታው የሚከሰተው ንጋት ሲቀርብ ጨለማ ይጠነክራል የሚል አመለካከት አለ። ምክንያቱም ሌሊት ቦታውን ሊለቅ ሲል ያለ የሌለ ኃይሉን ይጠቀማል። ንጋትን ወይም ደግሞ ብርሃንን ለማሸነፍ ትግል ነው፣ ታገላል። ስለዚህ ድቅድቅ ጨለማ ይሆናል እና በዚህ የጨለማ ጊዜ ብዙ ክስተቶች ይከሰታሉ። የመጀመሪያው የሌሊት አራዊት መንጋቱን እነሱ ስለሚያውቁ በተለይ ምግብ ካላገኙ ምግባቸውን ሳይዙ ወደ ማደሪያቸው ሊሄዱ ስለማይፈልጉ ከፍተኛ የምግብ ፍላጎት ይይዛሉ ወይም ደግሞ ይኖራቸዋል ካላገኙ ማለት ነው። ቢያገኙም እንዳይያዙ ሰው እንዳይዛቸው በከፍተኛ ደረጃ ሩጫ ይሮጣሉ። በዚህ ጊዜ ያገኙትን ነው። ሰውም ከሆነ ይጎዳሉ፣ እንስሳም ከሆነ ይጎዳሉ። ደግሞም እነሱም እጉር ድንብሩን ስለሚሄዱ ይጎዳሉ። በብዛት በጥይት የሚመቱ እንስሳ አራዊቶች በዚህ ሰዓት ነው። ስለዚህ ይሄ በጣም ድቅድቅ የሆነ ጨለማ ነገር ነው። ከዚህ አንፃር አውሬንና ዛፍን ሰውንና ዛፍን የማንለይበት ጊዜ ይመጣል። አውሬና ለማዳ እንስሳ አይለይም። በእንደዚህ አይነት ሰዓት አውሬ ይሁን እንስሳ ይሁን ሰው ይሁን ዛፍ ይሁን፣ ምናልባት ገጠር ያደጋችሁ ሰዎች ካላችሁ ዛፍና ሰው የሚቀናቀልብን አይታችሁ ታውቃላችሁ። በጨለማ ሌሊት ስንሄድ ሰው ይሁን ዛፍ ይሁን በቃ፣ ምክንያቱም ጨለማው ግልጥ ነገር እንዳናይ ያደርገናል። ይሄን ጽንሰ ሐሳብ አጠቃላይ